ልጄን መርሳት አልቻልኩም። ፍትህ የለም። እሱ ግን ምንም ወንጀል እንዳልፈጸመ ሰው በነጻ ተለቀቀ። በአንድ ቦታ ላይ ህይወታቸውን ማለፉንም የኢትዮጵያ የዘመን አቆጣጠር ሰላም ውድ የቻናሌ ቤተሰቦች፣ ለዛሬም እንግዲህ ወቅታዊና አነጋጋሪ የሆኑ ርዕሰ ጉዳዮችን ይዤላችሁ መጥቻለሁ። ቪዲዮውን ደግሞ እንደምትወዱት ስለማልጠራጠር ከወዲሁ ላይክ አድርጋችሁ ጀምሩ። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ወደ ቪዲዮዎቹ እንለፍ። በዚህ ሰዓት ጥብቅ መረጃ የተሰማ ሲሆን በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠር እንዲቀየር ሐሳብ መቅረቡ ተሰማ። የኢትዮጵያን የዘመን አቆጣጠር በተመለከተም የተለያዩ አማራጮች ቀርበዋል ተብሏል። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይንም የእስላማዊ ዘመን አቆጣጠር ይካተት፣ ዓመተ ምህረት የሚለው ይቅርና አሁን ያለው አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክር ሐሳቦች መቅረባቸውን ተሳታፊዎች ተናግረዋል። እናንተ ስለ ጉዳዩም ታያላችሁ። ለተጨማሪ መረጃ ፎሎ ብታደርጉ በየሰዓቱ የሚወጡ መረጃዎችን ወደ እናንተ ማድረስ ይሆናል። ፕሬዚዳንቱ በገደባቸው ላይ ኢትዮጵያንም አካተዋል። ኢትዮጵያን ጨምሮ እንደ ኡጋንዳ፣ ታንዛኒያን ጨምሮ ማለት ነው ሌሎች 30 የአፍሪካ ሀገራት በዚህ ቪዛ ገደብ ላይ መካተታቸውን እየተነገረ የሚገኘው ወደ አሜሪካ ለጉብኝትም ሆነ ለንግድ ማለት ነው ወደ አሜሪካ የሚሄዱ ሰዎች ቪዛቸውን በሚያመለክቱበት ወቅት 20,000 የአሜሪካ ዶላር ማለት ነው ለማስያዣነት ወይም ደግሞ ለዋስትና እንዲያቀርቡ የሚያስገድድ አዲስ የሆነ መመሪያ ማስተላለፋቸውን እየተነገረ የሚገኘው ወደ አሜሪካ ለጉብኝት እንዲሁም ደግሞ ለንግድ ከሄዱ በኋላ ቪዛቸው ሲያልቅ በዛው የሚቀሩበትን እድል ለማስቀረት ታስቦ የተደረገ እንደሆነ የተነገረ ሲሆን ሌሎች ተቃዋሚዎች ወይም ደግሞ የዶናልድ ትራምፕን አሰራር የተቃወሙ ሰዎችም በህጋዊ መንገድ በነጻነት ማለት ነው ወደ አሜሪካ የሚመጡ ሰዎች ላይ ከባድ የሆነ ጫና ይፈጥራል በማለትም እየተቃወሙ ይገኛሉ። ነገር ግን 30 የአፍሪካ ሀገራት ውስጥ የሚገኙ ኢትዮጵያን ጨምሮ ማለት ነው ለጉብኝት እንዲሁም ደግሞ ለንግድ ወደ አሜሪካ በሚሄዱበት ወይም ደግሞ የአሜሪካ ቪዛ ለመጠየቅ ማለት ነው ማመልከቻ በሚያስገቡበት ሰዓት 20,000 የአሜሪካ ዶላር ማስያዣነት ማስቀመጥ አለባቸው የሚል አዲስ የሆነ አመራር መውጣቱ ነው እየተነገረ የሚገኘው። ኢትዮጵያን በዚህ ውስጥ ተካታለች። በዚህ ጉዳይ ላይ ሐሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። ፕላስ ምልክቱን ተጭናችሁ አብራችሁን ቆዩ። መልካም ቀን ይሆንላችሁ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የሄቨን ሙስሊም እንግዲህ እስካሁን ድረስ ምንም አይነት የፍርድ ቤት ውሳኔ እንዳልተላለፈ ይታወቃል። በዚሁም ጉዳይ ላይ ደግሞ እናቷ የተናገረችው ንግግር አለ። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። አውቄልሽ ነኝ። የሄቨን ጉዳይ ምን ላይ ደረሰ ያላችሁ በውስጥ ኢንቦክስ ለምታረጉልኝ ከሀገር ውስጥም ከውጭም ያላችሁ ወገኖቼ በሙሉ ከልብ ማመስገን ፈልጋለሁ። የሄቨን ጉዳይ ድጋሜ ለ4 ወር ተቀጥሯል። 3 አመት ሙሉ ፍርድ ቤት ቆሜያለሁ። ለ4ኛ አመት እንዴት እንደመቆም ከብዶኛል። ሀዘኑ በጣም ከባድ ነው። እንዴት እንደምረሳት አላውቅም። በጣም ከብዶኛል። በጣም ከባድ ነው። እናቶቼ በጸሎታችሁ ስቡኝ። እንዴት እንደምሆን አላውቅም። በጣም ግራ ገብቶኛል። መተኛት አልቻልኩም። ልጄን መርሳት አልቻልኩም። ፍትህ የለም። ለማን እንደምናገር ግራ ገብቶኛል። በጣም ግራ ገብቶኛል። ወቅቱ ህፃናት ብዙ ጊዜ ቤት የሚያሳልፉበት ወቅት ነው። በዚህ አጋጣሚ ወላጆች እኔ ላይ የደረሰ ማንም ላይ እንዳይደርስ ልጆቻችሁን ጠብቁ ለማለት ፈልጋለሁ። አመሰግናለሁ። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ፌሚኒስቷ ጆርዲ እንግዲህ በተናገረችው ንግግር ላይ አንድ የህግ ባለሙያ መልስ ሰጥቷታል። እሱስ ደግሞ ምንድነው የሚለውን በቪዲዮ ተመልክተን እንመለስ። የቤቱ ካርታ በማስም ነው ያለው። የመኪናው ሊብሬስ በማስም ነው ያለው። ባንክ አካውንታችሁ ውስጥ ያለው ገንዘብስ በማስም ነው ያለው። ሁሉ ስክሮል ማድረግ አቁሚና መኝታ ቤትሽ ሄደሽ ቁም ሳጥን ውስጥ ፋይሉን አውጪና ካርታውንም ሊብሬውንም ኤቭሪቲንግ ተመልከቺ። የህግ ምክር ከህግ ባለሙያ ብቻ እያገኛችሁ ጤነኛ ትዳራችሁን ጠብቁ። ሰላም፣ ደጉሎ ነኝ።
ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ቀደም ሲል የተመለከታችሁት ቪዲዮ በባልና በሚስት መካከል አንደኛው በባለሙያ የቀረበ ምክረ ሐሳብ አይደለም። ሲቀጥል ደግሞ በባልና በሚስት መካከል ጥርጣሬ የሚፈጥር የብዙ ጤናማ ትዳሮችን አደጋ ላይ የመጣል አቅም ያለው ቪዲዮ ነው። ስለዚህ ይሄኛው ቪዲዮ ትክክለኛ የሆነ ሐሳብ የያዘ በመሆኑ ኮፒ ሊንክ ሼር እያደረጋችሁ ጤነኛ ትዳሮች ላይ ጥርጣሬ እንዳይፈጠር እንድታደርጉልኝ በማክበር እጠይቃለሁ። እንግዲህ ባልና ሚስት በጋራ በሚኖርበት ጊዜ በሀገራችን የቤተሰብ ሕጎች እንደተቀመጠው ትዳራቸው ጸንቶ ባለበት ጊዜ በግልም ሆነ በጋራ ጥረት የሚያፈሯቸው ንብረቶች የጋራ እንደሆኑ ግልጽ በሆነ ሁኔታ ተደንግጎ ይገኛል። ይህ ማለት ታዲያ ንብረቱ የተፈራው በጋብቻ ውስጥ እያሉ ይሁን እንጂ በባል ስም ተመዘገበ፣ በሚስትም ስም ተመዘገበ፣ ንብረቱ የጋራ ከመሆን የሚያግደው ነገር የለም። ስለዚህ ሚስቶች በባሎቻችሁ ስም የተመዘገበው ንብረት አይመለከታችሁም ማለት አይደለም። ከዚህም ባሻገር ይሄንን ንብረታችሁን በማንኛውም ጊዜ ባል ከእናንተ እውቅና ውጪ የሆነ የህግ ውጤት የሚያስከትል ነገር በሽያጭ፣ በስጦታ፣ በሌላ በማናቸው መንገድ ለማስተላለፍ ቢሞክር እና አድርጎ ቢገኝ የምትጠይቁበት የህግ ስርዓት ያለ በመሆኑ ጤነኛ ትዳር ውስጥ እያላችሁ አጉል ጥርጣሬ ውስጥና ሌሎች ነገሮች ውስጥ በመግባት ትዳራችሁን እንዳትበትኑ እላለሁ። አመሰግናለሁ። አልሰማንም ብላችሁ እርምጃ እንዳይወሰድባችሁ አስቸኳይ መረጃ ነው። በአዲስ አበባ መገናኛ፣ ሜክሲኮ፣ አየር ጤናና አቃቂ አካባቢዎች ህጋዊ ፍቃድ ሳይኖራቸው አሰሪና ሰራተኛ በማገናኘት ስራ ላይ በተሰማሩ 65 ህገወጥ ደላሎች ላይ እርምጃ መወሰዱን የአዲስ አበባ ስራና ክህሎት ቢሮ አስታውቋል። ቢሮ እንዳስታወቀው ከሰራተኞች ህገወጥ ኮሚሽን ከሚቀበሉ ኤጀንሲዎች ላይም ፍቃድ እስከ መሰረዝ የደረሰ እርምጃ መውሰዱንም አስታውቋል። ታዲያ በከተማዋ ያሉ 289 ህጋዊ ኤጀንሲዎች ኦዲት እየተደረጉ ሲሆን ህብረተሰቡ የኤጀንሲዎችን ህጋዊነት ሳያረጋግጥ ከነሱ ምንም አይነት አገልግሎት ማግኘት እንደሌለበት አስታውቋል። ይህ መረጃ ለሚጠቅማቸው በሙሉ ሼር አድርጉላቸው። ለተጨማሪ አዳዲስ መረጃዎች ፎሎ ማድረግ እንዳትረሱም። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ዘውዱ ሀብቱን የገደሏት ሰዎች እንግዲህ በነፃ መለቀቃቸው ተሰምቷል። በዚሁም ጉዳይ ላይ ደግሞ ጆርዲ የራሷን ሀሳብ አስተያየት ሰጥታለች። እስቲ ቪዲዮውን ተመልክተን እንመለስ። አሁን ልጮህባችሁ ነው የመጣሁት። ዘውዱ ሀብቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች፣ እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀዋል። መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው። ከዛ በኋላ ይግባኝ ያቀረቡ፣ ይግባኙ ውድቅ ተደረገ። ምክንያቱም በቂ ማስረጃ ነበረ። በቂ ያንን ፍርድ ለመፍረድ በቂ ማስረጃ ነበረ። ድጋሜ ሌላ ፍርድ ቤት ይግባኝ ጠየቁ። ጌስ ዋት ያ ማስረጃ ጠፋ። ስለዚህ አሁን በነፃ ተለቀዋል። ገዳዮቹ እነዚሁና አባትየው የየትኞቹ አባት እንደሆነ አላቅም፣ አይመለከተኝም። ብቻ ግን ባለስልጣን ነው፣ ኮሎኔል ነው፣ አዛዥ ነው። ሶ ኦፍ ኮርስ ይለቀቃሉ በነፃ አይደል? እናንተ ዝም ብላችሁ ስለምታዩ በግልጽ መንገድ አስቀምጧል። ያንን መንገድ ላለመጠቀም ነው የሚያራዝሙት ቀጠሮ። ባይ ዘ ዌይ ዘውዱ ሀብቱ ኬዝ አሁን 2 ዓመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ። የሄቨን ኬዝ 3 ዓመት አልፎታል። የሄቨንንም ኬዝ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ። አበቄለሽ እያለቀሰች ነው ባይ ዘ ዌይ። ልጇን ድጋሚ የገደሉባት ነው የመሰላት ያለ። ለምን ኬዝ ተውት፣ ምርመራ ራሱ አልተደረገም። ፖሊሶች ምርመራ ራሱ አላደረጉም። ምርመራ ሳያረጉ ነው የለቀቁት። ክስ ሳይከፍቱ ነው የለቀቁት። አንዷለምን ምን እስኪሆን ነው እየጠበቃችሁ ያላችሁት? ምን እስኪሆን፣ ምን እስኪደረግ፣ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየጠበቃችሁ ያላችሁ? የታለ ሞራላችሁ? የታለ ወኔያችሁ? የታለ ወንድነታችሁ? እኛ እኮ ወንድሞቻችሁ ነን። እኛም እኮ ለእናንተ እንጨነቃለን። የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ? የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው፣ ተሰሚነት ያላቸው፣ ተወዳጅነት ያላቸው የታሉ? ልጅ ማኛ የታለች? ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ፣ እህቴን እጠብቃለሁ ብለው ቃል የገቡ የታሉ? ቅድስት ሀገር ኢትዮጵያ ቅድስትነቷ የታለ? ኤርጎጌ ምን እየሰራች ነው? ምንድን ነው የምትሰሪው? የሴቶችና ህፃናት ሚኒስቴር የሚለው ዌብሳይት ላይ ስትገቡ ይሄን ያክል ችግኝ ተክለናል የሚል ጽሁፍ ታገኛላችሁ። ችግኝ ነው አሁን ሴቶች የሚያስፈልጋቸው? ችግኝ ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት? ምን አርጉ ነው የምትይኝ? ምን አርጉ ነው የምትሉን? ምንም አታርጉ። ቤታችሁ እስኪመጣ ነው የምትጠብቁት?
እህታችሁ እስክትገደል ድረስ፣ ሴት ልጃችሁ እስክትገደል ድረስ፣ እናታችሁ እስክትገደል ድረስ። ከዛ ድረሱልን ዋይ የኢትዮጵያ ህዝብ አንድ ይበለን። ከዛ ወደ ኢትዮጵያ ህዝብ ስንዞርኛ ምን አርጉ ነው የምትሉን? This is the reality that we're living in. ሴት ልጅ ተገላ ደሟ እየጮኸ ገዳዩዋ በነፃ የሚንቀሳቀስበት ሀገር ላይ ነው ያላችሁ። ብዙ ነገር ማድረግ ይቻል ነበር። by the way የምትሰሙ ሰዎች የምትሰሙ ህዝቦች ብትሆኑ ኖሮ በጣም ብዙ ነገር ማድረግ እንችላለን። ይሄ ግዴታ ጎማ እናቃጥል፣ መስታወት እንሰብር፣ የመንግስት ቢሮ በድንጋይ እንስበር፣ ባስ በድንጋይ እንስበር ምናምን አይደለም። ምንም እንደዛ አይነት ቫዮለንስ አያስፈልገውም የሴቶች እንቅስቃሴ by the way። እኛ ሴቶች አንድ ላይ ተሰብስበን ለሶስት ቀን ቤት ውስጥም ውጭም ያለውን ስራ መስራት ብናቆም መንግስት አቴንሽን ይሰጠዋል ጉዳያችንን። ተጠቅታችሁ የምታስጠቁ ሴቶች ናችሁ የበዛችሁት። የሴት ልጅ ጥቃት ያንገበገባት ሴት ለመቃወም ስራ ብትቀር አንቺ ትሄጃለሽ፣ ሄደሽ ታስጠቁሪያታለሽ፣ ለአንቺ ደሞዝ ይከፈላል፣ እሷ ትባረራለች። አንድነቱ ስለሌለ የኢትዮጵያ መንግስትንና የኢትዮጵያ ህዝብን ቀጥ ለማድረግ 3 ቀን በጣም በቂ ነው። 3 ቀን የቤቱን ስራ ባትሰሪ የውጭውን ስራ ባትሰሪ ቀጥ ይላል ኢኮኖሚው። ልንገርሽ የዛን ያክል ፓወር አለሽ። ግን ፈሪዎች ናችሁ፣ ሞራል የላችሁም፣ ወኔ የላችሁም፣ አትጨነቁም። ስለዚህ ጉዳይ እኔ ላይ ይደርሳል ብላችሁ አታስብ። ፌሚኒዝምን እቃወማለሁ፣ የሴቶችን ጥቃትም እቃወማለሁ። እሺ ተቃዋሚ እንይሽ፣ ተቃውሙ እንያችሁ፣ ቪዲዮ ስትሰሩ እንያችሁ፣ ስትበሳጩ እንያችሁ፣ ስታለቅሱ እንያችሁ። ስለዚህ ጉዳይ አንድ ላይ የሆነ ካምፔን ጀምሩ። የዘውዱ ሀፍቱ ኬዝ ላይ ሲሰሩ የነበሩ ሰዎች ባይ ዘ ዌይ እየተናገሩ ነበረ። እንደዚህ አድርገው በነፃ ላይ ያስለቅቋቸው ነው። በቃ ክፍተት ነው እየፈለጉ ያሉት። እውነትም ይኸው ክፍተት አገኙ፣ ማስረጃ ጠፋ ተባለ። ከአንድ ፍርድ ቤት ወደ አንድ ፍርድ ቤት የሚሄድ ማስረጃ ጎሎ ተገኘ። እዚህኛው ፍርድ ቤት ጋር የነበረው ማስረጃ እዚህኛው ፍርድ ቤት ጋር የለም። የሄቨንን ኬዝ ለ4 ወር ሲያራዝሙ ማለት ነው ምንም በቂ ምክንያት የላቸውም። ምንም በቂ ምክንያት አልሰጧትም። ላበቂልሽ ምንም እንደዚህ እዚህ ግባ የሚባል ምክንያት የላቸውም ለማራዘም ማለት ነው። እንደገና እንደ አዲስ ምርመራ ነው እየጠየቁ ያሉት ውድቅ ለማድረግ፣ ይግባኝን ውድቅ ለማድረግ። የ7 ዓመት ልጅን የደፈረን ሰው 21 ዓመት እንዲቀነስለት። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ ለሴቶች እርኩስ የሆነች ሀገር ነው የፈጠራችሁት። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው የእግረኛው ሚዲያ ጋዜጠኛ የሆነው ተክለ ሃይማኖት አዳነ መታሰሩ ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በ2 ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። ቤተሰቦች ቪዲዮውን ተመልክተን ተመልሰናል። አሁን ደግሞ ወደ ቀጣይ ቪዲዮ እናልፋለን። ቀጣይ ቪዲዮአችን ደግሞ የሚሆነው ወደ ጻድቃኔ ማርያም እንግዲህ የሄዱ ሰዎች በመሬት መንሸራተት ምክንያት መሞታቸው ተሰምቷል። እስቲ ደግሞ ቪዲዮውን ተመልክተን እንመለስ። እጅግ
በጣም አሳዛኝ የተባለ መረጃ ተሰምቷል። በጻድቃኔ ማርያም ለሱባኤ ለጸሎት እንዲሁም ለበሳለም ወደ ገዳሟ የሄዱ ግለሰቦችም በድንገተኛ የመሬት መንሸራተትና በርዕደ መሬት አማካኝነትም ወደ 14 ሰዎች የሚጠጉ በአንድ ቦታ ላይ ህይወታቸውን ማለፉንም በዚህ ሰዓት እየሰማን እንገኛለን። እጅግ በጣም ያሳዝናል። በታላቋ ገዳም ጻድቃኔ ማርያም ሚሊዮኖች በየጊዜው እየሄዱ እንደሚሳለሙ ጸበልም እንደሚጠመቁ ይታወቃል። ታዲያም ከባድ ዝናብ ዘንቦ ነበረ። በዚህም ርዕደ መሬትና የመሬት መንሸራተት አጋጥሞ ህይወታቸው ማለፉ ወደ 14 ሰዎች ተገልጿል። እንደዚሁም 5 ሰዎች ላይ ከባድ ጉዳት መድረሱ ሰምተናል። ለሟቾች ነፍስ ይማር። በየገዳማቱ እኔ ገዳማት ዙሪያ አውቃለሁ። በእውነት ወላሂ አረ ንገረ እንዴ አንተ ጉደኛ ሰው ነሽ። በምን ጉዳይ በተለኛ እንዳልኩ በጉዞ ደረጃ እንኳን ይጣቃማኔ ጻድቃኔ ምናምን ይሄ ይልኩባ እንደም ጻድቃኔ ቪዲዮ ለቀቅ በዚህኛው ገንዘብ አልነበረኝም እና ከስራ እንትን ያልኩበት በሆነ አተክኖች ወጣውበት ሰዓት ነው። ግንቦት 21 ማለት ነው። ይሄ ግንቦት 21 ጻድቃኔ ማለት ይነክሳል። በጣም ነው የሚነክሰው። በአመት ልክ ነው። የአመቱ በአሁኑ ወር ነበር። ግንቦት ላይ ግን ንክስ ነው። ንክስ ሆኖ በጣም ጻድቃኔ እንትን ከዛ ከፍቶኛል አልኩና በቃ ጧት ጸጉሬ እንደታጠብኩኝ ሳስቡ ጻድቃኔ ልቀር ነው አልኩ። ኧረ አላህዬ ተው ግን ተው ወላሂ ኧረ አላህዬ ተው እኔ ቀርቼ እኮ አላውቅም ምናምን ብዬ ስልኬን አወጣሁና ኧረ ወላሂ ነው የምላችሁ ጻድቃኔ እኮ ልቀር ነው ምን ሆናችሁ ነው ምናምን ብዬ ቪዲዮ ለቀኩ። እያየሁት በደቂቃ ውስጥ ተቀጣጠለ ቪዲዮ። ያው ሰዓቱ ሄደ እንጂ በትንሹ ከ100 ከ200 ሰው በላይ በፈለከው ነገር ትራንስፖርት በፕሌን ከፈለክ በፕሌን በታክሲ ከፈለክ በራይድ ከፈለክ በፈለከው ነገር እኛ ሸፍነን እንሰደ የምከረ ገባ ለምን አሁን አሜሪካን እንዴት ነው ገዳማት አሁን ለምን ትሄድ ነበር ብታይ በጓደኛዬ ምክንያት አሁን እኔ ገዳም ገብቻ አውቃለሁ። ከዛ ለምን ስትለኝ ጓደኛዬ መም ላይ ነበር ለሱ መም ብዬ ገባው። አንዳንድ እምነት ያጸናል ይባላል። እምልህ ልጅ በጣም ወዳም ልጅ እኮ ነው። ይገርም ነው። ያለ ምግብ ማለት ነው ደም ስሩ የማይሰራ ደረቅ እንኳን የሆነ ርቦት ምግብ እስኪደርስ የሆነ ደረቅ እንደውም 3-4 የሚበላ ልጅ እኮ ነው። ኩንጉፉ ፓንዳ ነው። ቀጣይ ስሙ ራስ ፓንዳ ነው የሚባለው። ወላሂ ግን እምነት እንደሚያጸና የምታውቀው ያ ቦታ ላይ ሲሄድ የራብ ስሜት አይሰማኝም ማለት ዋው አስበው። ሰፈር ውስጥ ለደቂቃ ካልበላ ያማል። ውፍረቱ ራሱ ደስ ሲል እና ያ ቦታ ላይ እምነት ምን አላቀም እንዳለው አይል እንዳለው እንዳልከው አሁን አንተ ይሄ አብዛኛው ሰው አሁን ሃይማኖትን ምን አረገው መሰለ እንደ ዘር ተክተን እንደምንመጣው ነገር አለ አይደለ? ነጋሽ ማል ልጅ ነው እንትና ልጅ እንትና ዘሩ ምንድን ነበር ከተባለ አንተ ዘር ታወቀ እኮ በቃ። እና ሃይማኖት እንደዛው ነው። አሚር ማል ልጅ ነው የሀጂ ሚፍታ ልጅ። ሀጂ ሚፍታ ምንድነው ሙስሊም አባቱ ሙስሊም ስለሆነ ነው የሆነው እንዴ? ገባ? አሁን ላይ ያለ ሰው እስኪ ነግያውን መንገድ ላይ አንድ ኦርቶዶክስን አስቁመን እስኪ እንጠይቅ እስኪ ኦርቶዶክስ ምንድነች? ኦርቶዶክስ ተዋህዶ ምን ያዛል ብለን እንጠይቅ እስኪ። ምን አይነት መልስ ይሰጠናል? እማጠብቀው መልስ ነው የሚሰጥ። ለምን ከአንድ ኦርቶዶክስ እንደዚህ እንዴት ገባህ አይደል? የኦርቶዶክስን ክብር እንዳንተ የሚያውቁ የለም፣ እንደ አማኙ የሚያውቁ የለም፣ እንደ አባቶች የሚያውቁ የለም። የሙስሊምን ክብር እንደኔ እንደ አማኙ የሚያውቁ የለም። እኛ ያላከበር ነው እኛ ልናውቅ ያልጓጓንበትን እምነት ማን ሊያውቁ ይጓጓበታል? ገባ? እና ምን እላለሁ እኔ ይሄ እምነት ከማለታችን በፊት እምነታችን ላይ ምን እየሰራን ነው ይላል እኮ አንዳንዴ ሲናገሩ ትላልቅ ሰዎች አገሬ ምን ሰጠችኝ ይላል። እኛ ለሀገራችን ምን ሰጠናል? ይሄ ጥያቄ ቀድመህ እኔ እኮ ነጋሽ ምን ሰጠኝ ከማለቴ በፊት እኔ ለነጋሽ ምን ሰጠሁት? ሃይማኖቱን ለሃይማኖተኛው እንተውለት ነው በቃ በዛ ልክ አንንካው ነው። ለምን መነካትም የለበትም። ምን ይሆናል መሰለህ እኔ የምፈልገው ወጣት እንደ አንድ አማኝ እምነቱን ጠንቅቆ ማወቅ የቻለ አማኝ ከሰው አይጣላም። ለምን ነገሩ ከእግዚአብሔር ጋር ነው። በቃ ምንም እግዚአብሔር ካለ ከማን ጋር ትጣላለህ? ሁሉም ታልፈዋለህ። ብትሰነዝር እንደምታሸንፍ ታውቀዋለህ። በዓለማዊም እኮ በጣም አራዳ ከሆንክ በነገራችን ላይ ሁለት ነገሮች አሉ ከጸብ በፊት። አንድን ሰው እንደምታሸንፈው ካወቅክ ለምን ትጣለዋለህ? ብትመታው ወጪ አውጥተህ ልታሳክም ነው፣ የሕክምና ነው ወይ መታሰር ነው። ብትመታስ አልጋ ልትይዝ ነው። ስለዚህ ጸብንም ብለህ ነው ልትሄድ የምትችልበት። አሁን ምን ሆነ መሰለ አሚሮ፣ ይሄ ጉዳይ የሶሻል ሚዲያ ገበያ ሆነ።
ገንዘብ ሆነ፣ የሰው ደም፣ የሰው ሃይማኖት ምናምን እንጀራ ሆነ ሲባላ ሰንበዲ የሚገኝበት ሆነ። እኔ በቅርቡ የገጠመንን አንድ ነገር በጣም አሳዛኝ ነገር በልብ ያዘንኩት በቪዲዮአችን በተቻለኝ መጠን የእስልምናን መልካም ኡስታዞች አምጥቶ መስራት ነው የኔ ፍላጎት። ብዙ ነው የምንሰራው። መልካም ነገር ስናገኝ ይሄ ይጉላ በስነ ስርዓት፣ መጥፎ ነገር ሲገኝ ደግሞ አማኙ ሳይሆን ይሄ ሰው ነው ብለን ሰው ነው መነጠል ያለብን። እስልምና ካልን መጥፎ ነው፣ ክርስትና ካልን መጥፎ ነው አይባልም። በሁሉም ሊሆን አይችልም። እነሱ ማጠቃለል ይሆናል። ግን አሁን ላይ ጸብ ያለሽ በዳቦ የሚፈጥሩ ኦርቶዶክስ ያስጥማሉ፣ ሙስሊም ውስጥም አሉ፣ ሰው ናቸው። እና ያንን አውጥተን የሆነውን ከማርያም ወርቅ ጋር ስለ ቂልጦ ማርያም እያወራን ነበርና አንድ ሙስሊም ነኝ የሚል ሰው ጻፈ እኔ ላይ በጣም ረጅም ጻፈ። በተያዘበት ይገደል፣ ይመታ፣ ይቆረጥ ምናምን ወደዚህ ሊመጣ ነው። ስለዚህ የክልሉ መንግስት ምናምን በቃ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎች እስከምንገናኝ ድረስ ቻው።